ሽማግሌ ብትነሳልን ደስ ይለናል። እዚህ አብረን መቀመጥ አለብን። አንተ አሮጌ ደንቆሮ ነህ እንዴ? እያናገርኩ እኮ ነው። ብትተወኝ ምን ይላል? ደፋር ነህ ሽማግሌ። ያ ይከበራል። አሁን ግን ጊዜ እየባከነ ነው። ስለዚህ ለመነሳት ሞክር ከወንበራችን። አትነሳም? ጦር ወርዋሪ። ከኋላ 2 ወንበሮች አሉ፣ እነሱን ውሰዱ። እሱ ግን ተውት። ምን እየቀለድክብኝ ነው? ቁም ነገር። ምን ችግርም አልፈልግም፣ ተወኝ። ይህን አፈርጥልሃለሁ። ሬይመንድ ተቀመጥ፣ ወይም ቆመ ሳለ ልደበድብ እችላለሁ። ምርጫው አንተ ነው። ታሪካችን የሚጀምረው በህይወቱ ብዙ ፈተናዎችን የገጠሙት የቪየትናም ጦርነት ተሳታፊ በነበሩት በፍራንክ ቪጋ ነው። አንድ ቀን አውቶቡስ ውስጥ ሳለ 2 ረብሻ ፈጣሪ ወጣቶች ሁከት ሲፈጥሩ ይመለከታል። ይህ አጋጣሚ ከቤተሰቦቹ ጋር ቀላል ህይወት ይኖር የነበረበትን የልጅነት ጊዜውን ያስታውሰዋል። በወጣትነቱ ፍቅረኛ ነበረችው እና ከጦርነት ሲመለስ ሊጋቡ ቃል ገብተው ነበር። ይሁን እንጂ የፍራንክ አገልግሎት በቪየትናም ለ10 ዓመታት ቆይቷል። በመጨረሻ ወደ ቤቱ ሲመለስ እጮኛው ሌላ ሰው አግብታ ቤተሰብ መስረታ ያገኛታል። ይህም በጣም ጎዳው። ህይወቱን እንደገና ለመገንባት በሚደረገው ጥረት ወታደራዊ ልምዱ ይጠቅመኛል ብሎ በማመን የፖሊስ አካዳሚ ለመቀላቀል ይሞክራል። እንደ አለመታደል ሆኖ ውድቅ ይደረግበታል። ይህም ለተጨማሪ ብስጭት ዳረገው። ሌላ ቦታ ስራ ማግኘት ስላልቻለ ህይወቱን ለመምራት አብዛኛውን ጊዜ ሆት ዶግ በመሸጥ ያሳልፋል። አዲስ ዘመናዊ የሆት ዶግ መኪና ወደ ከተማው ሲመጣና ደንበኞቹን ሁሉ ሲወስድበት ሁኔታው ይባባሳል። በመሆኑም ፍራንክ የተረጋጋ ቤትና ስራ ሳይኖረው ለመንከራተት ተገደደ። ወደ አሁኑ ጊዜ ስንመጣ እነዚያ 2 ረብሽ ፈጣሪ ወጣቶችን እንደገና አውቶቡስ ውስጥ ሁከት እየፈጠሩና አንዱን አረጋዊ ሰው እያስፈራሩ ነው። ፍራንክ ጣልቃ በመግባት አረጋዊውን ሰው ያድነዋል። እንዲሁም ረብሻ ፈጣሪዎቹን ይጋፈጣል። ድርጊቱ በሌሎች ተጓዦች ተቀርጾ በማህበራዊ ሚዲያ በፍጥነት ተሰራጨ። ይህም ፍራንክን እንደ አካባቢው ጀግና እንዲታወቅ አደረገው። በዚህ አዲስ ዝናው ምክንያት ምስሉ ያረፈባቸው ቁሶች በመሸጥ በህብረተሰቡ ዘንድ ተከበረ። እንዲያውም በፖሊስ መኪናዎች ጉዞ ይደረግለት ጀመር። ፍራንክና እናቱ በአንድ የንግግር ትርኢት ቶክ ሾው ላይ እንዲቀርቡ ተጋበዙ። ይህም የበለጠ እውቅና እንዲሰጠው አደረገው። አሳዛኝ በሆነ ጊዜ ከ3 ወራት በኋላ እናቱ ህይወቷ አልፏል። ቤቷንና ውሻዋን አውርሰው አለፈች። የታሪኩ ይዘት ጠንከር የሚለው ክሎንዳይክ ዋሽንግተን የተባለ የፍራንክ ጓደኛና የቪየትናም ጦርነት ተሳታፊ የነበረ ሰው አብሮት መኖር ሲጀምር ነው። ለፍራንክ እናት የደህንነት ሳጥን ሴፍ ዲፖዚት ቦክስ የታሰበ የዩኤስቢ ፍላሽ ድራይቭ ይሰጠዋል። በውስጡ ምን እንዳለ እርግጠኛ ስላልነበር ፍራንክ ለጊዜው በካዝና ውስጥ ያስቀምጠዋል። አንድ ምሽት ክሎንዳይክ ሲጋራ ለመግዛት ወደ ውጪ ሲወጣ እነዚያን 2 ረብሻ ፈጣሪዎች ትሬንስ እና ሴባስቲያንን ያገኛቸዋል። እነሱ ክሎንዳይክ ለፍራንክ የሰጠውን ፍላሽ ድራይቭ ፍለጋ ላይ ናቸው። ይሁን እንጂ ክሎንዳይክ በእጄ ላይ የለም በማለት ይዋሻቸዋል። ከአጥቂዎቹ ጋር ወደ ጦር ክርክር ይመራዋል። ሁኔታው ተባብሶ ወደ ክሎንዳይክ ሞት አመራ። አጥፊዎቹም ወዲያውኑ ከአካባቢው ሰወሩ። የቅርብ ጓደኛው መገደሉን ሲሰማ ፍራንክ በጣም ተጎዳና አስክሬኑን ለመለየት ወደ አስክሬን ምርመራ ክፍል ሮጠ። በደረሰበት ጥቃት ተበሳጭቶ ፖሊሶች የክሎንዳይክን ሞት የሚገባ እንዲመረምሩና ተጠያቂዎቹን እንዲይዙ የማጽናናት ጉዳይ ይበልጥ የሚያወሳስብ አንድ ምሽት በፖሊስ ውስጥ ለማያገለግለው የፍራንክ ጓደኛ ኦፊሰር ማላር ሊጠይቀው መጣ። ኦፊሰር ማላር መመርመሪያው የክሎንዳይክ ገዳይ ለማግኘት በትጋት እየሰራ መሆኑን ሊያረጋግጥለት ይሞክራል። ይሁን እንጂ ፍራንክ በኋላ ዜና ሲመለከት ፖሊሶች ሌሎች ጉዳዮችን በፍጥነት ሲፈቱ ያስተውላል። ይህ ልዩነት ያስጨንቀዋል። በተለይም በጣቢያው ያሉ ፖሊሶች የጓደኛውን ግድያ ምርመራ ቸል ሲሉ ስለተመለከተ ጉዳዩን በራሱ ለመፍታት የወሰነው ፍራንክ እውነቱን ለማወቅ ይቆርጣል። በህግ አስከባሪዎች ዝምታ ተበሳጭቶ ምርመራውን ክሎንዳይክ በተተኮሰበት አውራ ጎዳና ይጀምራል። ከተወሰነ ፍለጋ በኋላ ባዶ ጥይቶችና የአንዲት ሴት ፎቶ ያለበትን የአንገት ሐብል ያገኛል። ይህም ጠቃሚ ማስረጃ ሊሆን እንደሚችል ያምናል። ፍራንክ ጥይቶቹንና ሐብሉን ወደ አሮጌ ዕቃ መሸጫ ይወስዳል። እዚያም ባለቤቱ ሐብሉ የቴረንስ የተባለ ሰው እንደሆነና የቴረንስ ሚስት ፎቶ እንዳለበት ይነግሯል። ይህን መረጃ ይዞ ፍራንክ ወደ ቴረንስ መኖሪያ ቤት ይፈጥናል። ነገር ግን ቴረንስ ቤት እንደሌለና ሚስቱ እንደምትለው ከአንድ ሳምንት በላይ እንደጠፋ ይገነዘባል። ፍራንክ ሐብሉን ይመልስላታል እና ስለ ቴረንስ መገኛ ይጠይቃታል። እሷም በአቅራቢያው በሚገኝ ፓርክ ውስጥ ከጓደኞቹ ጋር
ብዙ ጊዜ ቅርጫት ኳስ እንደሚጫወት ትነግረዋል። ፍራንክ ወዲያውኑ ወደ ፓርኩ ያመራል። እዚያ ሲደርስ ስለ ቴረንስ ለመጠየቅ ቅርጫት ኳስ ወደሚጫወቱ ወጣቶች ይቀርባል። እርዳታ ከመስጠት ይልቅ በፍራንክ ላይ ያፌዙበታል። ይህም በአካል እንዲጋፈጣቸው ያነሳሰዋል። ቴረንስን የት እንደሚያገኘው የሚያውቃለ? ሄይ ኳሱን ስጠኝ፣ ለአንድ የመጨረሻ ጊዜ ጠይቃችኋለሁ። ቴረንስ የት እንዳለ የሚያውቃለ? ለምን እናትን አትጠይቃትም? ዛሬ ጠዋት እሱ ጋር ሳይሆን አይቀርም። ማንኝ ብለህ ነው የምታስበው አንተ አሮጌ? ወይ ኳሱን ስጠኝ። እሺ ቆይ ተረጋጋ ሰውዬ። እሺ እዚህ የለም። እነዚህ ግለሰቦች የቴረንስን ጓደኞች መሆናቸውን ታወቀ። ድርጊታቸውን ካረጋጋ በኋላ የቴረንስን ትክክለኛ ቦታ እንደማያውቁ ይናገራሉ። ነገር ግን ሮናልዶ የተባለ ሰው መረጃ ሊኖረው እንደሚችል ይጠቅሳሉ። ምክንያቱም እሱና ቴረንስ የቅርብ ጓደኛሞች ናቸው። በመሆኑም ፍራንክ ወደ ሮናልዶ መኖሪያ ቤት ለመሄድ ይወስናል እና የሮናልዶን አብሮ አደግ ያገኘዋል። አብሮ አደጉ ሮናልዶ በአሁኑ ጊዜ በከተማው ማዶ በሚገኝ መጠጥ ቤት ውስጥ እንዳለ ይነግሯል። ፍራንክ ወደ መጠጥ ቤቱ ይሄዳል፣ ነገር ግን ጠበኛ ከሆኑ ሰዎች ጋር ይጋጫል። ባህሪያቸውን ለመታገስ ስላልፈለገ ራሱን በማስከበር መኖሩን ያሳውቃል። ይቅርታ፣ ከእናንተ ውስጥ ሮናልዶ የት እንደሚገኝ ሊነግረኝ የሚችል አለ? ምን እያሰባችሁ እንደሆነ አውቃለሁ። ይህ ሰውዬ ማን ነው መጥቶ የሚይዘን እያላችሁ ይሆናል፣ ግን አስፈላጊ ስለሆነ ነው። ሮናልዶን ማግኘት አለብኝ። ታዲያ ያ ብርቱ ሰውዬ አንተ ነህ? አይ በትክክል አይደለሁም እና እንደዚህ መሆንም አያስፈልገኝም። ኦ አዎ ያስፈልጋል። እሺ ጓደኛ የተረጋጋ። በመጨረሻም ፍራንክ ሮናልዶን ያገኘዋል እና ስለ ቴረንስ መረጃ ለማግኘት በማስፈራራት ይጠቀማል። ፍራንክ ቴረንስን ታንያ ከተባለች ሴት ጋር ግንኙነት እንዳለው ይረዳል። ይህ በእንዲህ እንዳለ ትኩረታችንን ፓንተር ወደ ተባለ ታዋቂ ወንበዴ እናዞራለን። እሱ ቴረንስና ቤተሰቢያን ይቆጣጠራል። ፓንተር ከተማውን ሙሰኛ ከንቲባ ሜንጀር ዊሊያምስ ጋር ከባድ ውይይት እያደረገ ነው። ከንቲባው ክሎንዳይክ የሰረቀውን ፍላሽ ድራይቭ በፍጥነት እንዲያገኝ ፓርተርን እያስጨነቁት ነው። ይህ ፍላሽ ድራይቭ ከንቲባው በስልጣን ዘመናቸው የፈጸሟቸውን ህገወጥ ድርጊቶች ማስረጃ ይዟል። የቀድሞ የፓንተር ሰራተኛ የነበረው ክሎንዳይክ ስራውን ለመልቀቅ ወስኖ የከንቲባውን ወሳኝ ፍላሽ ድራይቭ በመውሰዱ ክህደት ፈጽሞ ነበር። የፍላሽ ድራይቭ ይዘትን ለማወቅ ቆርጦ ፍራንክ ማርቲን የተባለ ወጣት ጎረቤቱን እርዳታ ይጠይቀዋል። አንድ ምሽት ፍራንክ በማሳጅ ቤት ውስጥ የምትሰራውን ታንያን ስለ ቴረንስ ለመጠየቅ ይሄዳል። ታንያ ለመርዳት ፈቃደኛ ካልሆነች በኋላ ፍራንክ ከስራ ወደ ቤቷ በሚስጥር ይከታተላት። ወደ ታንያ ቤት በስውር ከገባ በኋላ ፍራንክ በመጨረሻ ቴረንስን ያገኘዋል። ክሎንዳይክን እንዲገድል ትዕዛዝ የሰጠው ማን እንደሆነ ለማወቅ ፍራንክ የማስፈራራት ዘዴዎችን ይጠቀማል። ቴረንስ ዝምታ ሲመርጥ ፍራንክ ግፊት በማድረግ ያሰቃየዋል። ይህ ዘዴ ውጤታማ ሆኖ ቴረንስ በመጨረሻ ወሳኝ መረጃን ይናገራል። ክሎንዳይክ ፓንተር ከተባለ አደገኛ የእጽ አዘዋዋሪ ጋር ተጣልቶ ነበር። ከሜጀር ዊሊያምስ ጋር በተያያዘ በአካባቢው ስላለው የነዳጅ ጉድጓድ እቅድ በሚስጥራዊ መረጃ የያዘውን ፍላሽ ሰርቆ ነበር። ቴረንስ ለፍራንክ የፓተርን መደበቂያ ቦታም ይነግሯል። ፓተርን ከመጋፈጡ በፊት ፍራንክ ለመዘጋጀት ወደ ቤቱ ይመለሳል። ነገር ግን በማርቲን ቤት በሚፈጠር ረብሽ ይቋረጣል። የማርቲን እናት አምበር ከጠበኛ በኋላ ጋር ችግር የገጠማት እንደሆነ ይረዳል። ፍራንክ ጣልቃ በመግባት ይረዳታል። ለጀግንነቱ የምስጋና መግለጫ አምበር ፍራንክን ለምሳ ትጋብዘዋለች። አጋጣሚውን በመጠቀም ራሱን በሚገባ አዘጋጅቶ ይቀርባል። በምሳቸው ወቅት በመካከላቸው የፍቅር ስሜት ይፈጠራል። ነገር ግን ማርቲን ጁኒየር ባልተጠበቀ ሁኔታ ወደ ክፍሉ ሲገባ ይቋረጣል። ፍራንክ የአምበርን በር እስኪጠግን ድረስ እሱ ቤት እንዲቆይ ያደርጋል። በማግስቱ ፍራንክ ፍላሽ ድራይቭን ለኦፊሰር ማላር ያስረክባል እና በመቀጠል ፓንተርን በመደበቂያው ያገኘዋል። የፍራንክን መምጣት በመጠባበቅ ፓንተር ውድ የሆነ ፍላሽ ድራይቭ ይዞ ካልመጣ እንዲያጠቁት ለቡድኑ ትዕዛዝ ይሰጣል። በዚህ ምክንያት ፍራንክ አደገኛ ሁኔታ ውስጥ ይወድቃል። የፓንተር ቡድን አሸንፈውት በፍርሃት ይይዙታል። ስለ ፍላሽ ድራይቭ መገኛ መረጃ ለማውጣት በኤሌክትሪክ ንዝረት ጭምር ያሰቃዩታል። ይሁን እንጂ ፍራንክ አስደናቂ ጥንካሬ ያሳያል እና ከፍተኛ ስቃይ ቢደርስበትም ምንም አይነት መረጃ ለመናገር ፈቃደኛ አይሆንም። በፍራንክ ዝምታ የተበሳጨው ፓንተር የፍራንክን የኪስ ቦርሳ ፈትሾ አድራሻውን ያገኛል። ፍላሽ ድራይቭ እዚያ ከሚወዷቸው ሰዎች ጋር ተደብቆ ሊሆን እንደሚችል ይገምታል። የፓንተር ሰዎች ፍራንክን ማሰቃየታቸውን ሲቀጥሉ፣ እሱ ግን ፍላሽ ድራይቭን እንደሚያገኝ እርግጠኛ ሆኖ ወደ ፍራንክ ቤት ይሮጣል። በብልሃት ፍራንክ አምበር ያገኘውን ክብሪት በመጠቀም ከታሰረበት ይፈታል። አቅራቢያው ያሉ የዘይት በርሜሎችን በማቃጠልም ከፍተኛ ፍንዳታ ይፈጥራል። ፓንተር ለማምለጥ ይሞክራል።
ነገር ግን ፍራንክ በቀላሉ እንዲሄድ አልፈለገም። ሁለቱም አውቶቡሶቹን በመውሰዱ በከተማ ውስጥ ከፍተኛ ውድመት ያስከተለ የሩጫ ማሳደድ ያደርጋሉ። በመጨረሻም ሁለቱም አውቶቡሶች ይጋጫሉ። ነገር ግን ፍራንክ ፓንተር በእግሩ ማሳደዱን ይቀጥላል። በማሳደዱ ወቅት ቀደም ሲል አውቶቡስ ውስጥ የነበሩትን ሁለት ረብሻ ፈጣሪዎች ያጋጥማቸዋል። እነሱም እሱን ሲመቱት ራሳቸውን ለመቅረጽ ይሞክራሉ። ፍራንክ እንደገና የበላይነቱን ያረጋግጣል እና ፓንተርን መከተሉን ይቀጥላል። ፍራንክ ቤት ሲደርስ ፓንተር አምበርን አግኝቶ ፍራንክ የፍላሽ ድራይቭን ቦታ ካልነገረው እንደሚገላት ያስፈራራታል። በሰዓቱ ደርሶ ፍራንክ አምበርን ያድናል። ይህም ወደፊት ለፊት ግቢ ወደሚዘልቅ ፊልም ያመራል። ፓንተር ፍራንክን እንደገና ለማጥቃት ሲዘጋጅ አምበር በጀርባው ላይ በመዝለል በድፍረት ጣልቃ ትገባለች። ይህም ለፍራንክ ፓንተር ለአንድና ለመጨረሻ ጊዜ እንዲያሸንፈው እድል ይሰጠዋል። የህግ አስከባሪዎች በመጨረሻ ፓንተርን በቁጥጥር ስር ያውላሉ። እንዲሁም ስለ ሙስና ተግባራቸው በሚዲያ በተጋለጠው መረጃ መሰረት ሜጀር ዊሊያምስም ይታሰራሉ። በመጨረሻም ፍራንክ አምበርና ማርቲን አብረው ደስታን ያገኛሉ። ስላያችሁ እናመሰግናለን። አዲስ ከሆነችሁ ለተጨማሪ ምስል ቪዲዮቻችን ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። ትዕይንቶች ነበር። እስከ ቀጣይ መልካም ጊዜ ይሆንላችሁ።